አላህ አልበደለሽም ምንም የጎደለሽ ነገር የለም ውዷ እህቴ ኒዕማው ሁሉ ደስታ ሁሉ የሚሟላበትን ኢማንሽን ጠብቂ እንጂ ራስሽን ለጀነት አዘጋጂ እንጂ ጀነት ላይ ማንንም የማንንም ዘር ብሎ አያየም ማንንም ራሱ የበታችነት ስሜት አይሰማው ሁሉም የራሱን ኒዕማ ይዞ ይኖራል እገሌ በለጠኝ ብሎ አይጨነቅም አንዱ ከአንዱ በደረጃ ሊበላለጥ ይችላል ያለበት ደረጃ خلاص ከሱ የተሻለ እንዳሌላ አይነት ስሜት ተሰምቶት ይኖራል ረዲየላሁ ዐንሁም ወረዱ ዐንሁ አላህ የሰጣቸውን ሁሉ ወደው ደስተኛ ሆነው ይቀበላሉ እንግዲያውስ ውዷ እህቴ ባጭሩ አንቺን በተመለከተ በጀነት ተያያዥነት ያላቸው ነጥቦች በጥቂቱ ለመዳሰስ ሞክረናል እነሆ ተውባ ደምቃ የጠበቀች ነው አላህ Subhanahu Wa Ta'ala ይህች የተዋበችውን ጀነት ለሙእሚኖች ያዘጋጃል ሙእሚን ሴት እንዳለች ሙእሚን እንዳለ ሁሉም ይጠቀማሉ አላህ ዘንድ እውነተኛው ንጉስ ዘንድ ትክክለኛ ሰላም ያለበት ሀገር ላይ ኒዕማው ሁሉ ደስታ ሁሉ የሚሟላበትን ኢማንሽን ጠብቂበትን እድል ራስሽን ለጀነት አዘጋጂ እጅግ በጣም አጭር ነው ጀነት ላይ ማንንም የማንንም ዘር ብሎ የጀነት መግዣ ማንንም ራሱ የበታችነት የጀነት መግዣ ዒባዳ ሁሉም እነዚህ ኒዕማ ይዞ ይኖርባቸው እገሌ በለጠኝ ያላደረሽ ከሆነ አንዱ ከአንዱ በደረጃ ሊበላለጥ ይችላል ያለበት ደረጃ መኖሪያችን ነው የተሻለ እንዳሌላ አይነት ስሜት ተሰምቶት ይኖራል ረዲየላሁ ዐንሁም ወረዱ ዐንሁ የጀነት ዋጋቸው ሁሉ ወለና ነገር አይደለም ይቀበላሉ መልበስ አይደለም ስሜት አይደለም ውዷ እህቴ አልዓመል ሷሊህ ባጭሩ አንቺን በተመለከተ በጀነት መህር ነጥቦች በጥቂቱ ለመዳሰስ ኢማን እነሆ ተውባ ላይ ቀደም ማለት ነው ይጠበስ ያንዋሽን አላህ Subhanahu Wa Ta'ala ከሙእሚኖች ጋር ጀነት ሙእሚኖችን በተግባር